ሰላም እንዴት ናችሁ ዲቻለ ቤተሰቦች በዛሬው ቪዲዮ እንግዲህ ብዙዎቻችሁ ኦርደር የምታደርጉት ከአሊኤክስፕረስ ነበር ዛሬ ግን አንድ ለየት ካለ ኦንላይን ሾፒንግ ፕላትፎርም ኦርደር እናደርጋለን ማለት ነው እሱም ኢቤይ ነው ከሱ ኦርደር እናደርጋለን በተጨማሪ ደግሞ ባለፈው ቪዲዮ ላይ ጊቭአዌይ ሰጣችኋለሁ ብዬ ነበር እሱም ጊቭአዌይ በዚህ ቪዲዮ ላይ ለአንድ ድለኛ እናወጣለን ማለት ነው እሱም ዊነሩ እዚህ ስክሪን ላይ ተልከሰን ስማርት ዋች በአዲሱ ይላክልታል ማለት ነው ከዚህ በፊትም እንደዚህ አንድ ጊዜ ጊቭአዌይ አዘጋጅቼላችሁ ኦርደር አድርጌለት ለዛ ልጅ ገብቶለት ፕሩፉንም ቻናል ላይ ለቅላችኋለሁ አዳዲስ ጊቫዌዎች ቢኖሩ ቴሌግራም ቻናል ላይ ነው አናውንስ ማድረጋችሁ እዛ ላይ ገብታችሁ መቀላቀላችሁን እንዳትረሱ በቪዲዮ ፍጻሜ ላይ ዊነሩን ከዛኛው ቪዲዮ ላይ ኮሜንት ላይ ፒክ እናደርጋለን ማለት ነው እስከ ቪዲዮ መጨረሻ አብራችሁን ሆኑ ያው ኢቤይ እንግዲህ ትልቅ የሆነ ኦንላይን ሾፒንግ ፕላትፎርም ላይክ እንዳሊባባ አሊኤክስፕረስ አይነት ነው ቀለል ስለሚል ነው ኢቤይንም የመረጥኩላችሁ ከሱ ደግሞ እንዴት አድርገን ኦርደር እንደምናደርግ ምን አድቫንቴጆች እንዳሉትና ምን አሪፍ እቃዎች እንዳሉትም አብረን የምናየው ማለት ነው ወደ ቪዲዮ እናልፋለን እሺ እንግዲህ እንደ ኢቤይ ይሄ ነው እዚህ ጋር ተፈልከቱ ነው ይሄ ነው ኢቤይ ፕላትፎርም ላይክ እንደ አሊኤክስፕረስ ነው ብዙ ነገር የለበትም ዲፈረንስ አይደለም አንድ ቃ ሰሌክት አድርገን ኦርደር እናደርጋለን ማለት ነው ዛት ማች ብዙ ልዩነት የለውም ከአሊኤክስፕረስ ጋር ማለት ነው እና አሪፍነቱ ምንድነው ይሄ በፔፓል ክፍያዎች መፈጸም ትችላላችሁ በፔፓል ፔመንት መፈጸም ትችላላችሁ እዚህ ጋር መጣችሁ የምትፈልጉትን አይተም ሰርች ታደርጋላችሁ እዚህ ጋር ዲስካውንቶች ሲኖሩ ቢግ ዲሎች ሲኖሩ እዚህ ጋር ይመጡላችኋል ላይክ እንደ አሊኤክስፕረስ ማለት ነው ግን ብዙ ጊዜ አሊኤክስፕረስ ላይ ነው በጣም ብዙ ዲስካውንቶች እና ቢግ ዲሎች የሚኖሩት ማለት ነው እዚህ ላይ ግን አትማቻ የለም አንዳንዴ ነው እንትኖች ሲኖሩ ሆሊዴዎች ሲኖሩ ምናምን ይኖራል እንዲሁም ደግሞ እዚህ ጋር የተለያዩ እንትኖች አሉ ካታጎሪዎች አሉ ማለት ነው እዚህ ጋር ቦርሳዎች ጫማዎች ልብሶችን በተለይ ታገኛላችሁ አሪፍ አሪፍ የሆኑ ልብሶችንም እዚህ ታገኛላችሁ ማለት ነው ሰው ነው የፈለኩት ለምሳሌ ኩሊንግ ፋን ነው የፎን ማለት ነው ፎን ኩሊንግ ፋን ከዛ ፎን ኩሊንግ ፋን ቢያለው እዚህ ጋር ለፍልከውት ያመጡላችኋል የስልኮችን ፋን ያመጣላችኋል እንደዚህ ትፈልጋላችሁ ማለት ነው ለስልካችሁ የሚሆን አሪፍ ፋን ትፈልጋላችሁ ማለት ነው ላይክ እዚህ ጋር ፊልተር ማድረግ ትችላላችሁ እዚህ ጋር ኮንዲሽኑን መታችሁ እዚህ ጋር አዲስ ወር ደግሞ በቦክስ ያለው ሪዩዝድ እንትን ማለት ትችላላችሁ እኔ ማንኛውም ኮንዲሽን እንዲሆን ነው እንትን ያልኩት ዝቅልና የምፈልገውን አይተም ፈመርጣለሁ ማለት ነው ላይ ኦኬ እንደዚህ አሁን አግኝቻለሁ ኩሊንግ ፋን ማለት ነው ወደ 6 ዶላር አካባቢ ነው ይሄንን ኩሊንግ ፋን ነው የምገዛው ማለት ነው ሰርች አድርጋችሁ እንድትፈልጉና እንትን የምትፈልጉትን አይተም ካገኛችሁ በኋላ እንትላላችሁ እዚህ ጋር ተልከቱ ፔመንት ሜተዶቹ እነዚህ ናቸው እዚህ ጋር ተልከቷቸው ፔፓል አለ በጉግል ፔይ በቪዛ በማስተር ካርድ በሌሎች ፔመንት አማራጮች መክፈል ትችላላችሁ በፔፓል መክፈላችሁ አንድ አድቫንቴጅ አለው ማለት ነው በእነዚህ መክፈል ትችላላችሁ እዚህ ጋር ስለ ሺፒንጉ ይነግራችኋል እንዲሁም ደግሞ ስለ ኤስቲሜትድ ዴሊቨሪ ዴቱ ይነግራችኋል ማለት ነው እስከ ፌብሩዋሪ እስከ ኤፕሪል 25 እስከ ሜይ 23 ድረስ ነው የሚገባላችሁ which means ኤፕሪል 25 እስከ ሜይ 23 እስከ ኔክስት መንዝ ድረስ ይገባልሃል ነው እያለኝ ያለው እንዲሁም ደግሞ በ30 ቀናት ውስጥ ሪፈንድ መጠየቅ ትችላላችሁ የሺፒንግ ከፍላችሁ ሪፈንድ ማስረግ ትችላላችሁ ከቆየባችሁ ማለት ነው or something የሆነ ነገር ከተፈጠረ ማለት ነው እዚህ ጋር ወርዳችሁ ደግሞ ስለ አይተሙ አባውት ማየት ትችላላችሁ ከቻይና ነው የሚመጣው ይሄኛው እንዲሁም ደግሞ ሌሎች ከለሩም ሲልቨር ከለር ነው እዚህ ጋር ዲቴይሉን ታነባላችሁ ማለት ነው ይሄን ካያችሁ በኋላ ስለ አይተሙ ኤቭሪቲንግ አለ እዚህ ተጻፈ እነዚህ ዲስክሪፕሽን ማንበብ አለባችሁ ማለት ነው ወደታች ወረድስ ደግሞ እዚህ ጋር ሴለር ፊድባክ አለ እዚህ ጋር ነፍስከው ፊድባክ አለው ከ1 ወደ 1785 ፊድባክ አለ እዚህ ጋር ፊድባኮቹን ማንበብ ትችላላችሁ ማለት ነው አሪፍ ሬቲንግ ያለውን አይታችሁ ኦርደር ብታደርጉ አሪፍ ነው ማለት ነው ይሄኛው ድርጅት ነው የሚሸጥልኝ ማለት ነው ከዚህኛው ሰውዬ ነው የምገዛው ይሄ ሻጭ ነው ይሄኛው ነው ወደ 12000 የሚሆኑ አይተሞች ተሽጧል ከዚህ ሰውዬ እንዲሁም ደግሞ 96.1% የሚሆን ፖዚቲቭ ፊድባክ አለው which means አሪፍ ነው አሪፍ ፊድባክ ተሰጥቷል ማለት ነው ይሄንን ነው የምገዛው ስለዚህ ምን እንደምናደርገው ከለር አለ እዚህ ከለር ብላክ ኤንድ ሰሌክት ኦኬ ብላክ ልበለው ብላክ ይሻላል ብላክ ካልኩት በኋላ ኳሊቲ ነው ብዛት ነው ሞር ዛን 10 አቬሌብል ከ10 በላይ አቬሌብል ነው እንዲሁም ደግሞ አንድ ብቻ ስለምፈልግ እኔ አንድ ልበልና ባይ ልበለው ከዛ በኋላ እንደፍልከው አልተመዘገብንም ሳይን ኢንቱ ቼክ አውት ሚለውን እንነካለን ማለት ነው እንመዘገባለን which means ሬጂስተር እናደርጋለን ማለት ነው እንዲሁም ደግሞ ፕሌይ ስቶር ላይ አፕሊኬሽን ታገኛላችሁ የዚህ የኢቤይ አፕሊኬሽን ማግኘት ትችላላችሁ ማለት ነው አድቫንቴጅ ምንድነው ጥቅሙ ይሄ ለእናንተ አሊኤክስፕረስ ላይ ውድ የነቃ ሜቢ ኢቤይ ላይ ዲስካውንት ሊኖረው ይችላል የሚቀንስ ይችላልና ከሁሉም ሾፒንግ ፕላትፎርሞች ላይ ገብታችሁ አይታችሁ ብታዙ አሪፍ ነው ማለት ነው እንዲሁም ደግሞ ይሄ ማዞን ኩሊንግ ፋን ሲገባልኝ ደግሞ አንቦክሲንግ እሰራላችኋለሁ ከዚህ በፊት የመጀመሪያ ስላልሆነ ከኢቤይ ብዙ ጊዜ ያለው በተለይ ማውዝ ምናምን ከኢቤይ ነው ኦርደር እናደርገው ዲስካውንት ስላላቸው ማለት ነውና አሪፍ ነው ኦኬ እንደፍልከው ሳይን to eBay ያለው ኮንቲኒው እና ወደ eBay ሳይን ያርጋሉ በሚገባ ከተመዘገብኩኝ በኋላ
ክፍያ እየከፈልኩኝ ኦርደር እያደረኩኝ ያሳያችኋለሁ ማለት ነው። ሶ ሺፒንግ አድሬሳችሁን በዚሁ እንዴት እንደምትሞሉ አድሬሳችሁን እንዴት እዚህ ላይ እንደምታስገቡ አሳያችኋለሁ ማለት ነው። ስለዚህ ክሬት አካውንት እያለን ሶ ክሬት አካውንት ላለው አዲስ አካውንት ስለሆነ ማለት ነው። ከዛ በኋላ ስልክ ቁጥር አስገቡ እያለ ነው። ሶ ስልክ ቁጥራችንን እዚህ ጋር እናስገባለን ማለት ነው። ኦኬ ስልክ ቁጥር ያስገብቻለሁ። ከዛ በኋላ ኮንቲኒው ትሉን አንድ ጊዜ ክሊክ እናደርጋታለን። ከዛ በስልካችን ኤስኤምኤስ ኮድ ይልክልናል። እሱን ኮድ እናስገባለን ማለት ነው። አዲስ ከፍቱ ላይክ እንደዚህ ነው የምትከፍቱት። ኦኬ ኮዱ ገብቶልኛል። ሶ ኮዱን አስገባለሁ። ሶ ኮዱን እንደምትልከቱ የሚገባ አስገብቻለሁ። ከዛ በኋላ እዚህ ጋር ሺፒንግ አድሬሳችሁን አዳርጉ ያለ ነው። ሶ እዚህ ጋር አድናርገው ሺፒንግ አድሬስ ባይ ዲፎልት ኦርደር ስናደርግ ይሞላልና ራሱ ግን በኋላ ላይ ኤዲት ማድረግ እንችላለን። ከፈልጋችሁ እዚህ ጋር የእናንተን አድሬስ ትሞላላችሁ። ግን ሌሎች እቃዎችን ስታዙ ኤዲት ማድረግ ከፈልጋችሁ ይጠይቃችኋል። ሶ እዚህ ጋር እኔ ያስገባለሁ ላይክ ካውንትሪ ኢትዮጵያ ነው። ሶ ስትሬት አድሬስ የሚልበት ቦታ ላይ ምንድነው የማስገባው እኔ እንደዚህ እዚህ ዲፎልት ስላለልኝ ይሄን አስገባለሁ ሐዋሳ ብዬ ይሄንን አድሬስ ስትሬት አድሬስ ይጽፋለሁ። ላይክ አዲስ አበባ ቦሌ ከሆናችሁ አዲስ አበባ ቦሌ ትላላችሁ። እንደዚህ ታስገባላችሁ። ስትሬት አድሬስ ቱ ይሄኛው ኦፕሽናል ነው ግዴታ ስላልሆነ ትተውታላችሁ። እዚህ ጋር ስቴት ኦር ሪጅን ይላል። አዲስ አበባ ከሆናችሁ አዲስ አበባ ትሆናላችሁ። ከተማ ከሆናችሁ ማለት ክልል ከሆናችሁ ክልላችሁን ጽፋላችሁ ማለት ነው። ክልሌን አስገባለሁ። እዚህ ጋር ሲዳማ ስለሆነ ሲዳማ ብዬ እጽፋለሁ። ዚፕ ኮድ 40 ነው የሐዋሳ። እናንተ ያላችሁበት ቦታ አዲስ አበባ 1000 ነው። ሌሎቹ ዚፕ ኮዶች ደግሞ ቴሌግራም ላይ ታገኙታላችሁ ለቅላችሁ ነው። ደግሞ ክሮም ላይ ገብታችሁ ጉግል ላይ ማግኘት ትችላላችሁ። ላይክ መቀሌ ከሆነ መቀሌ ዚፕ ኮድ፣ አማራ ከሆነ አማራ ዚፕ ኮድ፣ አዳማ ከሆነ አዳማ ዚፕ ኮድ ብላችሁ ሰርች ታደርጉ ያመጣላችኋል። አስገቡና ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካልነው በኋላ እዚህ ጋር እንደምትልከውት ይኸውና ወደ ምንከፍልበት ቦታ መጣን ማለት ነው። እዚህ ጋር እንደምትልከውት ሺፒንግ አድሬሳችንን እዚህ ጋር በምትፈልገው መልኩ በሚገባ አስገብቶልናል። አሁን ክፍያ የምንከፍልበት ቦታ ነው። እዚህ ጋር በፔፓል ከሆነ ፔፓላችሁን ትመርጣላችሁ። በካርድ ከሆነ ደግሞ እነዚህ ካርዶች ናቸው፣ የካርድ ታይፖች ናቸው። ከነዚህ መካከል ካርድ ትመርጣላችሁ ማለት ነው። እንደምትልከውት $6 ነው የምንከፍለው። ያው ከአሊኤክስፕረስ ጋር ብዙም ልዩነት የለውም ማለት ነው። እንደምትልከውት እዚህ ጋር ደግሞ ባይ ዊዝ ፔፓል ኢትስ ፋስት ኤንድ ሲምፕል ይላችኋል። በፔፓል ለመክፈል በጣም ቀላልና ሲምፕል ነው እያላችሁ ነው። ፔፓል ደግሞ የሌላችሁ ሰዎች ካላችሁ ስለ ፔፓል የሰራሁት ቪዲዮ አለ ዲስክሪፕሽን ላይ ቪዲዮ ሊንክ አስቀምጥላችኋለሁ። እሱን መመልከት ትችላላችሁ። ሶ እኔ በማስተር ካርድ ስለሆነ በባይቤት ማስተር ካርድ ስለሆነ የምከፍለው እዚህ ጋር የባይቤት ማስተር ካርድን አስገባለሁ ማለት ነው። ማስተር ካርድም እንግዲህ ከሌላችሁ የባይቤት ማስተር ካርድን መጠቀም ትችላላችሁ። 100% ፍሪ ነው። ሶ እሱንም ቪዲዮ ሰርችላችኋለሁ ዲስክሪፕሽን ላይ ሊንክ አላችሁ ማለት ነው። ሶ እዚህ ጋር ካርድ ነምበርን አስገባለሁ፣ የማስተር ካርድን ካርድ ነምበር አስገባለሁ፣ እንዲሁም ደግሞ ሲቪቪ ነምበሬና ኤክስፓየር ዴቴን በዚህ መልኩ አስገብቻለሁ። ከዛ ትክክለኛውን ስሜን እዚህ ጋር አስገባለሁ ማለት ነው። የማስተር ካርዱ ላይ ያለውን ስሜን እዚህ ጋር አስገባለሁ። በምትፈልጉት መልኩ በሚገባ አስገብቻለሁ ማለት ነው። በጣም ብዙ ሰዎች ፔመንት ሊከፍሉ ስለሚል ማለት የሚላቸው ነገር ምንድነው ስማቸውን ሲያስገቡ ኦር ካርድ ነምበራቸውን ኦር ሲቪቪ ነምበራቸውን ሲያስገቡ የስፔሊንግ ስህተት ኦር ደግሞ የቁጥር ስህተት ሲኖርበት ነው ፔመንት ፌልድ እያለ የሚያስቸግራችሁና እሱን በትክክል መሙላታችሁን እንዳትረሱ። ሶ ደን የሚለውን እነካዋለሁ። ያው በምትመለከቱት መልኩ በሚገባ ካርድ ኢንፎርሜሽን ያስገብቻለሁ። ሶ አሁን ኮንፈርም ኤንድ ፔይ የሚለውን እነካና ክፍያ እንፈጽማለሁ ማለት ነው። ሶ ኮንፈርም ኤንድ ፔይ የሚለውን እነካዋለሁ። ቻናል ላይ ቤተሰቦች እንደምትልከውት አሁን በሚገባ ክፍያችንን ፈጽመናል ማለት ነው። እዚህ ጋር እንደምትልከውት ኦርደር ኮምፕሊትድ ይላል። በሚገባ ክፍያ ከፍለናል ማለት ነው። እንግዲህ እስከዚህ ባለው ታይም ሬንጅ ውስጥ ኦርደራችን ይገባልናል ማለት ነው። ይሄው ኦርደር ቶታል $6.49 ነው። እንዲሁም ደግሞ ሺፒንግ የተደረገበት አድሬስ ይሄ ነው። እንዲሁም ደግሞ ኦርደር ነበር ኦር እዚህ ጋር የኦርደር ቁጥሬ ይሄኛው ነው ማለት ነው። ሶ ይሄኛውን በመያዝ ከስተመር ሰፖርት ማናገር ከፈልኩኝ የኦርደር ነምበር ነው የምጠቀመው ማለት ነው። ያው አይተሙ ይሄ ነው ማለት ነው። ስለዚህ በሚገባ ክፍያ ከፍለናል። እዚህ ክሬዲት ላይ እንደምትልከቱም ከባይቢት አካውንታችን ላይ ቆርጦብናል ማለት ነው። ሶ በሚገባ ኦርደር አድርገናል ከኢቤይ ላይክ በዚህ መልኩ ነው ኦርደር የምታደርጉት። ምንም የተወሳሰበ ነገር የለውም። በጣም ቀላል ነው። ኔክስት ደግሞ ስለሌላ ኦንላይን ሾፒንግ ፕላትፎርም ሰራላችኋለሁ። እንደዚህ የምትገባዩበት ኢኮመርስ ዌብሳይት ሰራላችኋለሁ ማለት ነው። እነሱን መብዛታቸውና ከሁሉም ማወቃችሁ የሚጠቅማችሁ ነገር ምንድነው? አንድ አይተም ኦርደር ማድረግ ከፈልጋችሁ ያን አይተም የተለያዩ ኤክስቼንጆች ላይ ገብታችሁ የተለያዩ እንደዚህ ዌብሳይቶች ላይ ገብታችሁ ኦንላይን የምታዙባቸው ፕላትፎርሞች ላይ ገብታችሁ ቼክ ማድረግ ነው ዋጋቸው ማለት ነው። አንዱ ሳይት ስለሚቀንስ እዛ ላይ ገብታችሁ አማራጭ የሚመቻችሁ ላይ ኦርደር ማድረግ ትችላላችሁ ማለት ነው። እዚህ ላይ የሚቀንስ እቃዎችን አሁን ኮሊንግ ፋን እዚህ ላይ አሪፍ ስለሆነ ያዘዝኩት አሊኤክስፕረስ ላይ ተወደደባችሁን እቃ እዚህ መታችሁ ደግሞ ኦርደር ማድረግ ትችላላችሁ ማለት ነው። ሶ በዚህ መልኩ በቀላሉ ከኢቤይ ኦርደር ማድረግ ትችላላችሁ ማለት ነው። ሶ ኦርደር ያደርጋችሁትን አይተም ደግሞ የት እንዳለ ለማየት እዚህ ጋር ትመጣላችሁ። እዚህ ቦታ ላይ ከመጣችሁ በኋላ ሰመሪ የሚላለ ሰመሪ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። እሱን ከነካችሁት በኋላ ኦርደር ያደረጋችኋቸውን አይተሞች
ያመጣላችኋል ማለት ነው። እዚህ ጋር እንደምትልከውት ይኸውና ኦርደር ያደረኩት አይተም ይኸውና እዚህ ጋር እንደምትልከውት ይሄ ነው ኦርደር ፕሮሰሲንግ ላይ ያለው። ሶ ይሄኛው ከአንድ ቀን በኋላ ሺፕ ከተደረገ በኋላ ደግሞ ትራኪንግ ነምበር ይሰጡኛል ማለት ነው። ላይክ በዚህ መልኩ እዚህ ጋር ማግኘት ትችላላችሁ ማለት ነው። በአጠቃላይ እንግዲህ ኢቤይ ላይ እንደዚህ አድርጋችሁ ነው ኦርደር የምታደርጉት። በጣም ቀላል ነው። ሆፕፉሊ በደንብ አስረድቻለሁ ብዬ አስባለሁ። ሶ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ በደንብ አድርጌ ኔክስት አብራርቼ መልስላችኋለሁ ማለት ነው። ሶ አሁን ቀጥታ ወደ ጊቫዌይ ዊነር እንሄዳለን። ጊቫዌይ ዊነሩን ፒክ እናደርጋለን ማለት ነው። እሺ ቻናል ላይ ቤተሰቦች እንግዲህ የባለፈው ቪዲዮ ይሄ ነው። ወደ 98 የሚሆኑ ኮሜንቶች አሉት። ሶ ሼር እንለውና ኮፒ እናደርጋለን። በዚህ ቪዲዮ ላይ ነበር እንግዲህ ጊቫዌይ እንሰጣችኋል ያልኩት። ሶ እሱን ከዚህ ላይ ነው ኮሜንት ፒክ እናደርገው። ሶ ሼር የምትለውን ኮፒ እናደርጋለንና ወደ ኮሜንት ፒከር ወደ ዌብሳይቱን ሄድና ኮሜንት ፒክ እናደርጋለን ማለት ነው። ይሄ ዌብሳይቱ ላይ መጥቻለሁ። ሶ እዚህ ጋር የሊንኩን ፔስት አደርገዋለሁ። የዊነሩን ሰሌክት በማድረግ የቪዲዮ ሊንክ ፔስት አደረግና እዚህ ጋር ፒክ እናደርጋለን ማለት ነው። እንግዲህ ራንደም የሆኑ ኦር ደግሞ ዱፕሊኬት የሆኑ ኮሜንቶችን ያጠፋልናል ራሱ ማለት ነው። ሶ ኮንቲኒው እንላለን። እንደምትልከው ከዚህ ወደ 90 ምናምን ኮሜንት ነበር ዱፕሊኬት የሆኑ ደብል የሆኑ አንድ ሰው በተለያየ አካውንት ማለት በራሱ አካውንት ደጋግሞ ኮሜንት ጻፈዋል። እሱን ኮሜንት ቀንሶ ትክክለኛ የሆኑ 87 ኮሜንቶች አሉ። ሶ ፒኬ ዊነር እንልና አንደኛና የወጣው እድለኛ አሸናፊ ይሄንን ስማርት ዋች ወደ አድሬሱ ኦርደር አደርግለታለሁ ሚስኪ ሆን ልክለታለሁ ማለት ነው። ፒኬ ዊነር እንለዋለን። እንደምትልከው ናትናኤል እንግዲህ የጊቫዌይ ዊነር ሆኗል ማለት ነው። ሶ ናትናኤል እዚህ ጋር የምትመለከተው ይሄኛው ዩዘር ቴሌግራም ላይ መተህ ኮንታክት አድርገኝ፣ ሊንኩ ዲስክሪፕሽን ላይ አለ። ገብተህ ቴሌግራም ላይ ኮንታክት አድርገኝና በአድሬስ ጊቫዌይን መልክልኝ ማለት ነው። ሌሎች አሪፍ ጊቫዌዮችን ከዚህ በኋላ አዘጋጅላችኋለሁ ብዬ አስባለሁ። ሶ ቴሌግራም ላይ አዳዲስ ነገሮችን አናውንስ ማድረጋችሁ ጆይን ማለታችሁን እንዳትረሱ። የቻናል ቤተሰቦች እንግዲህ የዛሬው ቪዲዮ ይመስል ነበር። እንዲሁ ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ መጻፋችሁን አትርሱ። እንዲሁም ይሄን ቪዲዮ ላይክ እንድታደርጉ ትላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በቀጣይ በአሪፍና ምርጥ በሆነ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።